አስተናጋጅ በጣም ቆየሽ። ሰላም እንኳን ደህና መጣችሁ። እንዴት ናችሁ? ምን ልታዘዝ? ለኔ ማኪያቶ አምጪልኝ። እሺ ላንተስ? ሻይ። ምን ይመስላል በመቤቴ ቤቱ? ይኸው እስኪ አቧራው ቦርሴን አበላሸችብኝ። ማናሽ እናት? በደንብ አታጸጂውም እንዴ? ምን ሆነሽ ነው? በጣም ይቅርታ አስተካከላል። ስራሽ ምን? በደንብ አዝጂው። በጣም ይቅርታ። ምንድነው ደግሞ ፎጣሽ? በስመ አብ ወልድ። አታጥቢውም እንዴ? ይቅርታ የኔ መቤት። መሬቱስ ራሱ ጽዳት የላችሁ? ባለቤቷ የለችም? ባለቤቷ የለችም? አለች የኔ መቤት እኮ ወይ ጥሪያትና ልንገራት በደንብ ማሰሪ ከሆነ። ፎጣሽን ደግሞ አጥበሽ ይዘሽው ነሽ። እሺ ፈጣሪው። እሺ በቃ ቶሎ በይ። ምን ትመስላለሽ መመቤቴ? ሌላ ቆይ የሰው ልጅ አንድ ማኪያቶ ለመጠጣት 30 ደቂቃ መጠበቅ አለበት? ኦኬ ረጋ በይ እስኪ። ሊደክማት ይችላል፣ ስራ ሊበዛባት ይችላል። እንዴ ማለት ደግሞ ገና ጠዋት። ይሄ እኮ ስራዋ እኮ ነው። ማጽዳት አለባት አይደለ? ከስተመር ከመግባቱ በፊት ነው ቴብል የሚጸዳው አይደለ? እኮ ገና ጠዋት ነው። ተረጋ። ዋይ ቀድሽን ለምን ታበላሽልሽ? እየተደረብክላት ነው። መደረብ አይደለም። ሴት አይደለሽ ነው? አንተ ሲጀመር ከኔ ጋር ችግር አለብህ። ሁል ጊዜ መጨቃጨቅ ትወዳለህ። መጨቃጨቅ አይደለም፣ ቀስ ብሎ ማስረዳት ነው። ይሄኔ ባለቤት ወይ ማናጀር ቢኖር ኖሮ እዚህ ጋር እንትን አትልብኝም ነበረ። ምን ሆነ ነው አንተ? ማርፈድ ሳይንስ ለሷ ትደረባለህ እንዴ? ትንሽ እፈር። ቀስ ብለን እናስረዳት እኮ እፈር። ከኔ ጋር ለማውራት እፈር መጀመሪያ። እናት ምንድነው ደግሞ ፀጉርሽን በስነ ስርዓት አታስይዥም እንዴ? ቢገባበት ቅርታሽ ነይ። እኔ ማኪያቶ እንደዚህ ነው እንዳዘዝኩሽ? አዎ የኔ መቤት ማኪያቶ ነበር ያዘዝሽ። ጠቆር ያለ እኮ ነው ያልኩሽ። ምን ሆነሽ ነው? ወይስ መስማት አልፈለግሽም? ማስተካከል ይችላል። ማስተካከልሽ ይችላል። በቃ ተረጋጊ። አሁንማ መጣ እኮ። ግን መጀመሪያ መጠየቅ አለብሽ። ጠቆር ያለ ይሁን ወይስ ነጭ ምናምን ብለሽ ከስተመር አይደለ መጠየቅ አለብሽ። በጣም ይቅርታ የኔ መቤት። በቃ ትቀይሯለሽ። ተረጋጊ። ትቀይርልሻለሽ። አንተ ምን ሆነ ነው? ችግር ምንድነው? ታወቃላችሁ? ቀስ ብለሽ ንገሪያት እኮ። እየነገርኳት እኮ ነው። ምን ሆነ ነው? የኔ መቤት መቀየር ይችላል። አሁንማ መጣ። ባሪስታውን ለማክሰር ምናምን ነገር ካልሆነ ሀሳብሽ ቀድመሽ መስማት ማስተካከል ይችላል የኔ መቤት። በቃ ሂጂ አሁን ወደዛ። ትመስላለሽ መማሪያ። አንቺ ለምን አትረጋጊ? አንተ ምን ሆነ ነው? ለምን አልፈ የማይናገረው አጠጣም? አይ ትንሽ እየተመጨመጨች ነው። እንደውም መታ ታጽዳው። እሺ በደንብ አድርጋ ታጸዳዋለች። ኧረ ተይ፣ ትዝብት ውስጥ ነው የምንገባው። ተረጋጊ። አንተ ምን አገባ? እንደውም ለአንተ ልክ ስራው አይደለ? ናይ አንቺ እናት በደንብ አጽጂው። እና ደግሞ ምንድነው የተቀባሽው? በጣም ነው የሚሸተው። ይሄ 50 ብር እንትን ይሰበስባሉ ከየመን